ሰላም ጤና ይስጥልኝ የዓለም ቴክኖሎጂ ዩቲዩብ ቤተሰቦች እንደምን አላችሁ? የዛሬው ርዕሳችን የሚሆነው ኮምፒውተራችን ላይ እንዴት አድርገን አማርኛ ሶፍትዌር ጭነን መጠቀም እንችላለን። አማርኛ እንዴት አድርገን ወርድ ላይ፣ ፓወርፖይንት ላይ፣ ሌሎችም የተለያዩ ነገሮች ላይ እንዴት አድርገን አማርኛ መጻፍ እንችላለን። ፓወር ግዕዝ፣ ቪዥዋል ግዕዝ እንዲሁም ደግሞ ላንጉጅ እንዴት አድርገን አድርገን መጫን እንችላለን የሚለውን ነው የምናየው ማለት ነው። ቀላል በሆነ ሁለት ስቴፖች ነው ማሳያችሁ። አብራችሁን ቆዩ። Like, comment and subscribe. ያንን ለማድረግ መጀመሪያ የምናደርገው ምንድነው ኮምፒውተራችን ላይ ቪዥዋል ግዕዝ ወይም ደግሞ ፓወር ግዕዝ መጫን አለመጫኑ ከሰርች በተን ላይ እንሄድና ግዕዝ ብለን እንጽፋለን። ግዕዝ ብለን ስንጽፍ እዚህ በምትመለከቱት መልኩ ምንም የተጫነ የለም ማለት ነው። ድጋሚ ደግሞ ኮንትሮል ፓናል ላይም ገብተን ማረጋገጥ እንችላለን። ኮንትሮል ፓናል እንከፍታለን። ከዛ ኢንስቶል ፕሮግራም የሚለው ላይ እንገባና እዚህ ውስጥ መጫን አለመጫኑን ፕሮግራም ፋይሎችን እዚህ ላይ ማየት እንችላለን። እዚህ ላይ የለም። አሁን እንዴት አድርገን ቪዥዋል ግዕዝ ወይም ደግሞ ፓወር ግዕዝ እንዴት አድርገን መጫን እንችላለን፣ እንዲሁም ደግሞ አማሪክ ላንጉጅን እንዴት አድርገን አድርገን ልክ እንደ እንግሊዘኛ መጠቀም እንችላለን የሚለውን በጋራ የምናየው ማለት ነው። ያንን ለማድረግ እንግዲህ ከዚህ በፊት ቪዥዋል ግዕዝ ያዘጋጀሁት አለ። ይህንን ሶፍትዌር በቴሌግራም ቻናላችን ላይ አታለም ቴክኖሎጂ ላይ ማግኘት ትችላላችሁ። ይህንን እዚህ ያስቀመጥኩትን ሶፍትዌር እንዴት አድርገን መጫን እንችላለን የሚለውን ፓወር ግዕዝ ቪዥዋል ግዕዝ አንድ ላይ ያጠቃልሎ ስለሆነ ይሄ ቪዥዋል ግዕዝ 2012 ያዘው ፓወር ግዕዝንም ለምትችሉ ቪዥዋል ግዕዝንም ለምትችሉ ይሆናል ማለት ነው። እሱን እንዴት አድርገን እንጭናለን የሚለውን ነው በጋራ የምናየው። አብራችሁን ቆዩ። አሁን እዚህ ጋር እንደምታዩት ወርድን ለሳምፕል ልክፈትላችሁና እዚህ ጋር ወርድ ላይ ስናየው አሁን አማርኛ መጻፍ አንችልም። ለምን? ቪዥዋል ግዕዝ ፓወር ግዕዞች የሉትም ስላልተጫነበት ማለት ነው። አደም ስላልተደረገ ላንጉጅ ይሄን ቪዥዋል ግዕዝ 2012 እንከፍታለን። ከዛ ሴትአፕ የሚለው ላይ እንሄዳለን። ሴትአፕ የሚለውን ረን እናደርጋለን ማለት ነው። ይሄ ሜተድ አንድ ነው ማለት ነው የማሳያችሁ። ረን ስናደርገው እንዲህ ይመጣል። ከዛ ቪዥዋል ግዕዝ 2012 ነው ይለናል። አዎ ኔክስት እናደርገዋለን። እዚህ ጋር ደግሞ ቪዥዋል ግዕዝ የምንጭንበትን ሎኬሽን ነው የሚነግረን። ሲ ላይ ፕሮግራም ፋይል ብሎ ይመጣል። ሌላ ቦታ መጫን ከፈለገን አማራጩ ይሄኛው ስለሆነ ሌላ ቦታ መጫን እንችላለን። እዛው ጋር አሁን እንተውና ፕሮግራም ፋይል እዚሁ ላይ እንተውና ኔክስት እንለዋለን። ከዛ ኢንስቶል የሚል አለ። ኢንስቶል ነው የምናደርገው ማለት ነው። አጫጫኑም በጣም ሲምፕል እና ቀላል ነው። እዚህ ጋር ኦኬ ብለን ነው ይሄንን እንወጣለን የሚያመጣልን ኖቲፊኬሽን። ቪዥዋል ግዕዝ 2012ን ጫንን ማለት ነው። ይህ ቪዥዋል ግዕዝ እንዳልኳችሁ ፓወር ግዕዝም ቪዥዋል ግዕዝም አለው በውስጡ ማለት ነው። አሁን ሰርች ላይ ሄደን ብናየው እንዲሁ ዲስክቶፕ ላይም ሾርት ከት አድርጎ አስቀምጦናል። ሰርች ላይም ገብተን ስታርት ላይ ብናየው በዚህ መልኩ አለ። ሰርች ላይም ደግሞ ቪዥዋል ብለን ወይም ደግሞ ግዕዝ ብለን ብንጽፍ በዚህ መልኩ አለች ማለት ነው። ስታርት እናደርጋታለን። ክሊክ ስናደርገው ፖፕ አፕ አድርጎ ይመጣልናል ማለት ነው። እዚህ ጋር እንደምታዩት ቪዥዋል ግዕዝ 2012 ከፍቶልናል ማለት ነው። እዚህ ጋር እንደምታዩት አይከናችናት ሾርት ከቷ ወደ ፈለግነው ድራግ አድርገን እንደዚህ ማስቀመጥ እንችላለን። ከዚህ በኋላ ወርድ ከፍተን አማርኛ ይሰራል ይሰራም የሚለውን ማየት እንችላለን ማለት ነው። ወርድ እንደዚህ እንከፍታለን። አሁን በእንግሊዘኛው ባይ ዲፎልት ያለው እንግሊዘኛ ላይ ነው። ቴስት ብለን እንደዚህ መጻፍ እንችላለን። ወደ አማርኛ ማድረግ ስንፈልግ ደግሞ እቺን ጂ እናደርጋታለን ማለት ነው። አሁን ቪዥዋል ግዕዝ እና ፓወር ግዕዝ ነው የምትችሉት ከሆነ አሁን ይሄ ባይ ዲፎልት ያለው ቪዥዋል ግዕዝ ላይ ነው። ራይት ክሊክ እናደርጋትና እዚች ጋር መተን ራይት ክሊክ እናደርጋታለን። እዚህ ምስሏ ላይ ግ የምትለው ላይ ወይ ደግሞ ኢ የምትለው ማለት ነው። እቺ በሁለት መንገድ እናገኛታለን። ከላይ እናገኘዋለን፣ ከታችም እናገኘዋለን ማለት ነው። ስለዚህ እሷ ምልክት ላይ እንገባና ራይት ክሊክ አድርገን ኦፕሽን የሚለው ላይ ስንገባ እንደምትመለከቱት እዚህ ጋር አሁን ባይ ዲፎልት ይሄ ቪዥዋል ግዕዝ ፎኔቲክ ላይ ነው ያለው ማለት ነው። አጻጻፉ ስለሚለይ ማለት ነው። በቪዥዋል ግዕዝ ስንጽፍና በፓወር ግዕዝ ስንጽፍ የተለያዩ ነገሮች ስለሆኑ ማለት ነው። አጻጻፍ ላይ ትንሽ ልዩነት አላቸው ማለት ነው። አሁን ቪዥዋል ግዕዝ ነው ባይ ዲፎልት። ይሄንን ከፈለግን ወደ ፓወር ግዕዝ መቀየር እንችላለን ማለት ነው። እዚህ ጋር ድሮፕ ዳውን ሊስቱን ስታዩት ቪዥዋል ግዕዝ አለ። ከዛ እዚህ ጋር ፓወር ግዕዝ ፎኔቲክ የሚል አለ ማለት ነው። ሞስትሊ አብዛኛውን የምንጠቀመው ቪዥዋል ግዕዝ እና ፓወር ግዕዝ የፎኔቲኩን ነው ማለት ነው። እቺን
ዲፎልት ላንጉጅ ታይፑን ላቲን የነበረውን ግዕዝ እናደርገውና ወደዚህ እንመጣለን ማለት ነው። አሁን ሙከራ ብለን አሁን ለሙከራ አበበ ብለን ብንጽፍ አበበ ብሎ በዚህ መልኩ ይጽፍልናል ማለት ነው። ይሄ አሁን በቪዥዋል ግዕዝ ነው የጻፈው ማለት ነው። በፓወር ግዕዝ ደግሞ መጻፍ ከፈለግን የቅድሞ ሴቲንግ ላይ እንገባለን። ራይት ክሊክ ኦፕሽን እናደርገዋለን። ከዛ እዚህ ጋር ድሮፕ ዳውን መርጠን ደግሞ ፓወር ግዕዝ የሚለውን እንመርጥለታለን ማለት ነው። እንደምናጻጻፋችን እንደምንችለው ማለት ነው። ፓወር ግዕዙን ከመረጥን በኋላ ኦኬ እንለዋለን። አሁን በፓወር ግዕዝ እዚህ ጋር ሙከራ 1 2 3 ብለን በእንደዚህ መጻፍ እንችላለን። በዚህ መልኩ አማርኛ ወርድ ላይ ወይም የምንፈልገው ነገር ላይ መጻፍ እንችላለን። ወደ እንግሊዘኛ ለመቀየር እቺን ግ የምትለዋን ኢ ማድረግ ነው። ኢ የምትለዋን ደግሞ ግ ማድረግ ነው። ወይ ደግሞ በሾርት ከት ከኮምፒውተራችን ላይ አልት 9 አልት እና አልትን ተጭነን 9 ቁጥርን ስንጫን ወደ እንግሊዘኛ እንዲሁም አልትን ተጭነን ወደ 9 ቁጥር ስንጫን ወደ አማርኛ ይቀይርልናል ማለት ነው። በዚህ መልኩ ቪዥዋል ግዕዝ ወይም ደግሞ ፓወር ግዕዝን መጠቀም እንችላለን። አንደኛው ስቴፕ ይሄ ነው። ሁለተኛው ስቴፕ ደግሞ እዚህ ኮምፒውተሩ ላይ እዚህ ዊንዶው 11 ላይ ራሱ ፊቸር ያለው አለ። አማርኛ፣ እንግሊዘኛና የተለያዩ ብዙ ቋንቋዎች ስላሉት ይሄ ፊቸር ስላለው እሱን አድ ነው የምናደርገው ማለት ነው። እሱን እንዴት አድርገን አድ ማድረግ እንችላለን የሚለው ሜትድ ቱ አሁን ይሄ ስለሆነ አብራችሁን እዩ። ስታርት ላይ እንገባለን። እዚህ ጋር ላንጉጅ ብለን እንጽፋለን። እዚህ ጋር ከሚመጡት ውስጥ ሴቲንግ የሚለው ስር አድ ላንጉጅ ቱ ዚስ ዲቫይስ የሚል አለ። እሱን ክሊክ እናደርጋለን ማለት ነው። በዚህ ሰዓት አዲስ ላንጉጅ አድ ልናደርግለት ነው ማለት ነው። እዚህ ጋር አድ ስናደርገው እንደዚህ እንደምታዩት አሁን የተጫነው ዊንዶው ዲስፕሌይ ላንጉጅ እንግሊሽ ነው ይለናል ማለት ነው። እዚህ ጋር ምንም የለም ከታች እንደምትመለከቱት አሁን ያለው እንግሊዝ ብቻ ስለሆነ በዲፎልት እሱን ነው የሚጠቀመው። አሁን እዚህ ጋር የምናደርገው አድ ላንጉጅ የሚለውን ክሊክ እናደርጋለን። አድ ስናደርገው እንደምታዩት በአልፋቤቲክ አድርጎ ብዙ አይነት የላንጉጅ አይነቶችን ያመጣልናል ማለት ነው። አማሪክ የሚለው እዚህ ጋር እንደምታዩት ፊት ለፊት አለ። ከፈለግን ደግሞ ታች ከሆነ እንጽፈዋለን። አማሪክ ስንለው በዚህ መልኩ ያመጣልናል ማለት ነው። አረቢክም አለ እንደምታዩት። እንግሊሽም ከሆነ የተለያየ እንግሊሽ አይነቶች አሉ። በእንግሊዘኛም ሌላ ላንጉጅ አድ ማድረግ እንችላለን። አሁን እንግዲህ የምንፈልገው እኛ አማርኛን ስለሆነ ይሄንን እናጥፋውና አማሪክ ብለን እንጻፍ ማለት ነው። ፊት ለፊትም አለ እዚህ ጋር እንደምታዩት አማሪክ የሚለውን ከመረጥኩ በኋላ ኔክስት እለዋለሁ። አሁን ይሄንን ባይ ዲፎልት ዝም ብዬ ኢንስቶል እለዋለሁ ማለት ነው። ላንጉጅ ፓኬጁን መጫን ጀምሯል ማለት ነው ይሄኛው። ሁለተኛው ሜትድ ያለው ደግሞ ይሄን እንደዚህ አድርገን ላንጉጁን መጫን እንችላለን ማለት ነው። እዚህ ጋር ቤዚክ ታይፒንግ የሚለው ዳውንሎድ እያደረገ ነው ማለት ነው። ይሄ ኢንተርኔት ሊኖረን ይገባል። ከኢንተርኔት ላይ እዚሁ ከፊቸሩ ዳውንሎድ አድርጎ ይጭንልናል ማለት ነው። ይሄኛው ኦሬዲ ጭኖቱ በአጭሩ ይጨርሳል። እዚህ ጋር በጨርስም ከኋላ ግን እየጫነ ስለሆነ አሁን ቅድሙ ወርድ ድጋሚ ከፍተን መስራት አለመስራቱን እናያለን ማለት ነው። ወርድ ከፈትን ድጋሚ እዚህ ጋር ቴስት አለው በእንግሊዘኛው። ወደ አማርኛ በዚህ በቪዥዋል ግዕዝ መቀየር እንችላለን። አሁን ግን እኛ በሁለተኛው ሜትድ ስለሆነ እዚህ ጋር እንደምትመለከቱት አማሪክ ኤንድ እንግሊሽ የሚል ላንጉጅ አይነቶች አምጥቶልናል ማለት ነው። በፊት የለውም። እዚህ ጋር ኢንግ የሚለውና አማሪክ የሚለውን እንመርጥለታለን ማለት ነው። ቪዥዋል ግዕዝ ወይ ፓወር ግዕዝ ከላይ ይጫነው አንጠቀም በዚህኛው ማለት ነው። አሁን እዚህ ጋራ ሙከራ ብለን እንጻፍ። በዚህ መልኩ ሙከራ ብሎ ይጽፍልናል ማለት ነው። ይሄ ባይ ዲፎልት የሚጠቀመው ቪዥዋል ግዕዝ የምንለውን ነው ማለት ነው። ፓወር ግዕዝ እና ቪዥዋል ግዕዝ አለ። ይሄ የሚጠቀመው የኮምፒውተሩ ላንጉጅ ቪዥዋል ግዕዝ ነው ማለት ነው። በዚህ መልኩ ሁለቱን ስቴፕ ተጠቅመን አማርኛ ኮምፒውተራችን ላይ መጻፍ በቀላሉ ያስችለናል ማለት ነው። ሶፍትዌሩንም ከፈለጋችሁ ቪዥዋል ግዕዝን በቴሌግራም ቻናላችን አታለም ቴክኖሎጂ የሚለው ላይ እዛ ሶፍትዌር ኮሌክሽን ውስጥ ማግኘት ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። የተለያዩ መረጃዎችን ለቅላችኋለሁ። የቤቱ አዲስ ሆናችሁ ለጓደኞቻችሁ ላይክ እና ሼር በማድረግ እንድታስተላልፉ በዚህ አጋጣሚ ጥሬን አቀርባለሁ። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.